አሁን የምነግራችሁን ሁላችሁም መያዝ አለባችሁ። የፈለጋችሁም በማስታወሻ ያዙት። አሁን የምነግራችሁ ለአጠቃላይ ሩቅያ ነው። አንደኛ ሱረቱል ፋቲሃ 7 ጊዜ፣ የሱረቱል በቀራ የመጨረሻዎቹ 2 አንቀጾች፣ የአሊ ዒምራን የመጀመሪያዎቹ 5 አንቀጾች እናም ከሱረቱ አሊ ዒምራን ከአንቀጽ 190 እስከ 194፣ የሱረቱ ሳፋት የመጀመሪያው ገጽ፣ ሱረቱል ጂን፣ የሱረቱል ሐሽር የመጨረሻዎቹ 4 አንቀጾች፣ የሱረቱል አሕቃፍ የመጨረሻው ገጽ፣ ሱረቱል ዘልዘለ፣ 4ቱ ቁል እና ቢስሚላሂ አለዚ ላ የዱሩ መዓ ስሚሂ ሸይኡን ፊል አርድ ወላ ፊስ ሰማ ወሁወ ሰሚዑል ዓሊም 7 ጊዜ። አሁን በእነዚህ ላይ ሌላ አንቀጾች መጨመር እንችላለን? አዎ አስፈላጊ ከሆነ። ለምሳሌ ለዓይን ናስ ምርጡ መከላከያ ምንድን ነው? የተለየ ሐዲስ ባይኖርም ግን በልምድና በተሞክሮ ውጤታማ የሆኑ አንቀጾች አሉ። ውሃ ላይ ወይም እጃችሁ ላይ ሱረቱል ካህፍ አንቀጽ 39 7 ጊዜ ትቀራላችሁ። ከዛ አያቱል ኩርሲ እና ሱረቱል ፋቲሃ እናም የሱረቱል ቀለም የመጨረሻዎቹ 2 አንቀጾች ትቀሩና ትነፉበታላችሁ። ከዚያም ፊታችሁንና ሰውነታችሁን ታብሱበታላችሁ። በሩቅያ ላይ አንድ መመሪያ አለን። እሱም ሽርክ እስካልሆነ ድረስ ሩቅያ ማድረግ ችግር የለውም የሚል መመሪያ ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ለኢጅቲሃድ በሩን ከፍተውልናል። ሩቅያ የምንለው አንድ የታመመ ሰው ላይ የቁርአን አንቀጾችንና በሸሪዓው የተፈቀዱ ዱዓዎችን ማንበብና መቅራት ማለት ነው። ይህንንም ነቢያችን ሰለላሁ ዐለይሂ ወሰለም ለራሳቸውም ሆነ ለሌላ ሰው አድርገውታል። ሩቅያ የግድ ለዓይን ናስና ለሲሕር ብቻ ሳይሆን ለተለያዩ ህመሞችና ችግሮችም ይሆናል። አረቦች በጃሂልያም ጊዜ ስለ ሩቅያ ያውቁና ሩቅያንም ይተገብሩ ነበር። ነገር ግን በዛ ጊዜ ሽርክን የሚቀላቅሉበት ነገር ስለነበረ ኢስላም እነዛን ከልክሏል።